በ2002 ዓመተ ምህረት እንደ አውሮፓውያን አቆጣጠር ከስሚትሶኒያን የትሮፒካል ምርምር ተቋም የተውጣጡ ሳይንቲስቶች በሰሜን ምስራቅ ኮሎምቢያ ቁፋሮ ለማካሄድ ወደ ጉዞ አመሩ። በድንጋይ ከሰል ማውጫ ውስጥ ተራ ቅሪተ አካላትን ሲፈልጉ የዋሉበት ተራ ቀን ነበር። ነገር ግን መጀመሪያ ላይ ሊያምኑት የማይችሉትን ነገር አገኙ። እነዚህ ከ60 ሚሊዮን ዓመታት በፊት ይኖር የነበረ እንስሳ የጀርባ አጥንቶች ነበሩ። ግኝቱን ልዩ ያደረገው ዕድሜው ሳይሆን መጠኑ ነበር። ለረጅም ጊዜ ሳይንቲስቶች እነዚህ የጥንት አዞ አጥንቶች ይመስሏቸው ነበር። ነገር ግን የዓመታት ምርምር አስገራሚ እውነታ ይፋ አደረገ። እነዚህ የጀርባ አጥንቶች የእባብ ነበሩ። ዝም ብሎ እባብ ሳይሆን በፕላኔታችን ታሪክ ውስጥ ታይቶ የማይታወቅ ግዙፍ እባብ። እባቡም ታይታኖቦአ ይባል ነበር። የዚህን እባብ አንድ የጀርባ አጥንት በዛሬው ዘመን ካለው ትልቁ እባብ ማለትም 7 ሜትር ከሚረዝመው አናኮንዳ ጋር ብታነጻጽሩት ልዩነቱ ያስደነግጣል። የአናኮንዳ አጥንቶች ከቲታኖቦአ ጋር ሲነጻጸሩ እንደ አሻንጉሊት ነው የሚታዩት። ሳይንቲስቶች ምርምራቸውን ሲቀጥሉ የዚህን ጥንታዊ ፍጡር ምንነት መረዳት ቻሉ። ውጤቱም ለስነ ሕይወት ተመራማሪዎች አስደንጋጭ ነበር። እስቲ በአይነ ህሊናችሁ ተመልከቱት። ከከተማ አውቶቡስ የሚረዝም ጥንታዊቷን ምድር እየተሳበ የሚያቋርጥ ሙሉ በሙሉ ያደገን አዞ ያለምንም ድካም መዋጥ የሚችል አውሬ። አፉን ሲከፍት አንድ ትልቅ ሰው በውስጡ በነፃነት መግባት ይችላል። ይህ እባብ ከ10 ሚሊዮን ዓመታት በላይ በምግብ ሰንሰለቱ አናት ላይ ነግሶ ቆይቷል። አሁን ግን ሳይንቲስቶች ከቲታኖቦአ የሚበልጥ እባብ ይኖር ይሆን ብለው መጠየቅም ጀምረዋል። አዳዲስ ግኝቶች እንደሚያሳዩት ከቲታኖቦአ ይልቅ ትልቅ ጠንካራና አደገኛ የሆነ ሌላ እባብ ሊኖር እንደሚችል ይጠቁማሉ። ይህ የሚታዩት ተራ ጫካ ሳይሆን በምድር ታሪክ የመጀመሪያው እውነተኛ የሐሩር ክልል ደን ነው። ይህ ከ58 ሚሊዮን ዓመታት በፊት የነበረው የዛሬው ኮሎምቢያ ግዛት ነው። ሁኔታውን በሁለት ቃላት መግለጽ ይቻላል። እርጥበቱ በጣም ከፍተኛ ከመሆኑ የተነሳ አየሩ በእያንዳንዱ ትንፋሽ ሳምባን ያቃጥል ነበር። ስቴሮይድ ዳይኖሰሮችን ካጠፋ በኋላ ለ5 ሚሊዮን ዓመታት ያህል የአውሬዎች ቁንጮ ቶፕ ፕሪዴተር ቦታ ባዶ ነበር። ይህ የኛ የጥንት አባቶች እነዚህ የድሮ ጊዜ አጥቢ እንስሳት በጉድጓድ ውስጥ ተደብቀው ከድመት በላይ ለማደግ የማይችሉበት ዘመን ነበር። ዓለም ይህንን ክፍተት የሚሞላ ነገር ትጠብቅ ነበር። ቲታኖቦአ የተከሰተው በዚህ ምክንያት ነው። የዚህ እባብ መጠን የተወሰነው በከፍተኛ የአየር ንብረት ነበር። እንዲህ ያለ ግዙፍ ፍጡር የሰውነት ሜታቦሊዝምን ለመጠበቅ ከፍተኛ የውጭ ሙቀት ያስፈልገው ነበር። አማካኝ የሙቀት መጠኑ 34 ዲግሪ ሴንቲግሬድ ይደርስ ነበር። በእነዚህ ሁኔታዎች ውስጥ ቀዝቃዛ ደም ያለው ወይም ኮልድ ብለድድ አካል እንደ ባዮሎጂካል ኃይል ማመንጫ በመሆን ከተለመደው በላይ እንዲያድግ ይረዳዋል። ከ1100 ኪሎ ግራም በላይ የሚመዝን አካል በዝምታ ወደ ውሃ ውስጥ ሲገባ በወንዙ ዳርቻ ያለው የውሃ መጠን በግልጽ ከፍ ይላል። ይህ አዳኝ ግዙፍ ቢሆንም ለሌሎች እንስሳት የማይታይና ድምፅ አልባ ነበር። የበላይነቱን ለማሳየት መጮህ አያስፈልገውም ነበር። ግዙፍ አካሉ በጭቃው ላይ የተሳበ በመንገዱ ላይ ያገኘውን ማንኛውም ሕያው ፍጡር ወደ ሲሳይነት ይለውጣል። የዛሬው የዓለማችን ትልቁ እባብ ግሪን አናኮንዳ ነው። ትልቁ አናኮንዳ እስከ 200 ኪሎ ግራም ሊመዝንና 6 ሜትር ሊረዝም ይችላል። ለሰዎች ይህ በጣም አደገኛ እንስሳ ነው። ነገር ግን ለቲታኖቦአ አናኮንዳ እንደ ቀላል መክሰስ ነው። ይህ ግዙፍ እባብ 1100 ኪሎ ግራም በላይ ይመዝናል። ርዝመቱም እስከ 15 ሜትር ይደርሳል። ይህ ማለት አንድን ተራ መኪና ከግዙፍ የማዕድን መጫኛ መኪና ጋር እንደማነጻጸር ነው። በዛሬው ዘመን ቢኖር ምን ሊሆን ይችላል? ዛሬ በሐሩር ክልሎች ውስጥ ቢኖር ኖሮ ዓለም በሽብር ትናወጥ ነበር። ቲታኖቦአ በምግብ ሰንሰለቱ አናት ላይ ስለሚሆን ምንም አይነት ተፈጥሯዊ መከላከያ አይኖረውም። በአማዞን ደን ውስጥ ቢታይ ኖሮ ጥቁር አዞዎችንና አናኮንዳዎችን በቀላሉ ይበላ ነበር። ይህ ትልቅ የሥነ ምህዳር ጥፋት ይሆን ነበር። እስኪ አሁን ባለህበት ቤት ውስጥ ቲታኖቦአ ቢመጣ ምን ሊፈጠር እንደሚችል አስብ። በበሩ በኩል ማለፍ አትችልም፣ ምክንያቱም ውፍረቱ ብቻ 1.2 ሜትር አካባቢ ነው። ግድግዳህ ጠንካራ ካልሆነ ግን በቀላሉ ጥሶት ይገባል። በክፍሉ ውስጥ መገኘቱ ብቻ በጡንቻው ግዝፈት ምክንያት የኦክሲጅን እጥረት ይፈጥራል። ጭንቅላቱ የአንድን ትልቅ ሰው ደረት ያክላል። አፉን በጣም በሰፊው መክፈት ስለሚችል ከራሱ አካል የሚበልጥን እንስሳ መዋጥ ይችላል። መርዛማ ግን አልነበረም። በዚያ ዘመን መርዝ አያስፈልገውም። አጥንትን የሚሰባብር ኃይሉ ብቻውን በቂ ነበር። ቲታኖቦአ የሚገድለው በጡንቻው ግፊት ነው። አጥንትንና የውስጥ አካላትን በጥቂት ሰኮንዶች ውስጥ ያደቃል። ቫሱኪ ኢንዲከስ አዲሱ ተፎካካሪው እንደ ኤሮፒያን አቆጣጠር በ2024 በህንድ የድንጋይ ከሰል ማውጫዎች ውስጥ ሳይንቲስቶች የቲታኖቦአ የበላይነት የሚፈታተን አዲስ ፍጡር አገኙ።
ይህ እባብ ቫሱኪ ኢንዲከስ ይባላል። ከ47 ሚሊዮን ዓመታት በፊት በህንድ ምድር ይኖር ነበር። የጀርባ አጥንቱ ስፋት 11 ሴንቲሜትር ይደርሳል። ይህም በታሪክ የታወቀው ግዙፍ እባብ ያደርገዋል። ቲታኖቫ በውሃ ውስጥ አድፍጦ ማደንን የሚመርጥ ሲሆን ቫሱኪ ግን በየብስ ላይ የበላይነት ነበረው። አጥንቶቹ በጣም ጥቅጥቅ ያሉና ግዙፍ አካሉን በየብስ ላይ ለመሸከም የተገነቡ ነበሩ። እነዚህ ግዙፍ አውሬዎች የጠፉት በአየር ለውጥ ምክንያት ነው። ምድር ስትቀዘቅዝ እንዲህ ያለውን ግዙፍ አካል ለማንቀሳቀስ የሚያስፈልጋቸውን ሙቀት ማግኘት አልቻሉም። ዛሬ እነዚህ ጂኖች አሁን ካሉ እባቦች ውስጥ ተኝተው ይገኛሉ። ሳይንቲስቶች እንደሚሉት ከሆነ የዓለም ሙቀት ከ4 እስከ 6 ዲግሪ ሴንቲግሬድ ከጨመረ እነዚህ ግዙፍ ፍጡራን ተመልሰው ሊመጡ የሚችሉበት እድል ሊኖር ይችላል። እናንተስ ምን ታስባላችሁ? ከእነዚህ አስፈሪ ፍጡራን መካከል የትኛው ይበልጥ ያስፈራችኋል? አስተያየቶቻችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ ማድረግና ሰብስክራይብ ማድረግ እንዳትረሱ። ስለተመለከታችሁ እናመሰግናለን። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።